ሰላም ጤና ይስጥልኝ የቻናሌ ቤተሰቦች ዛሬ በኢትዮጵያ ውስጥ ያሉ የመንግስት አገልግሎቶችንና የንግድ ስራዎችን እጅግ በጣም ቀላል የሚያደርግ አንድ አዲስ መተግበሪያ ይላችሁ መጥቻለሁ። ሰነዶችን ለመፈረም የንግድ ፈቃድ ለማውጣት ወይም የተለጋሩ የቴሌፖርት አገልግሎቶችን ለመጠቀም በአካል መሄድ ሰልችቶታል? እንግዲያውስ መፍትሄው ቴሌሳይን የተሰኘው ነው። አፕሊኬሽኑ በዚህ መልክ ይመጣላችኋል። እዚህ ጋር ስትመጡ አካውንት ክሬት ለማድረግ ስትፈልጉ ቀጥታ አካውንት ይፍጠሩ የሚለውን ትነካላችሁ። ቋንቋውን ወይ በአማርኛ ወይ በእንግሊዝኛ ማድረግ ትችላላችሁ እንደ ፍላጎታችሁ። እዚህ ጋር የመጀመሪያ ስማችሁን እስከናባት፣ ሁለተኛ ደግሞ የአያት፣ ከዛ ዳይሬክትሊ እዚህ ጋር ኢሜል ትከፍታላችሁ። እዚህ ጋር ደግሞ ስልክ ቁጥር ታስገባላችሁ። እዚህ ጋር እንደምታዩት ጠንካራ ይለፍ ቃል እያቀላቀላችሁ ያው ማንም ሰው ገምቶ መክፈት የማይችለውን ኢሜል እነዚህን ካሟላችሁ በኋላ እዚህ አካውንት ይፍጠሩ የሚለው እኔ መጀመሪያ ኦሬዲ አካውንት ስላለኝ ቀጥታ ወደ አካውንት ነው የምገባው። እዚህ ጋር በሁለት ነገር ቬሪፋይ ማድረግ ትችላላችሁ። አንደኛ በኢሜል፣ ሁለተኛ ያው ፓስወርድ ታስገባላችሁ። ስለዚህ በስልክ መክፈት ትችላላችሁ። እዚህ ጋር ስልክ ታስገባላችሁ። ኦሬዲ ሲቀጥል ደግሞ እንዲህ ስትነኩ ስልክ ቁጥር እዚህ ጋር ይጠይቃችኋል። ፓስወርድ እዚህ ጋር ይጠይቃችኋል። እዚህ ጋር ሁለቱን ከሞላችሁ በኋላ ቀጥታ ትገባላችሁ። እኔ መጀመሪያ ሳይን አፕ ሳረኩት ዳይሬክትሊ ቀጥታ ነው የሚያስገባቸው። እንደምትመለከቱት ደግሞ በጣም ምርጥ የሚያምር ዳሽቦርድ አላቸው። ገና አዲስ ነው የከፈትኩት እኔ ከእናንተ ጋር አብረው በመሆን ያው ቀድሜያችሁ ስለከፈትኩ ነው። እና ኢንተርፌሱ ይሄን ይመስላል እንደምትመለከቱት። ይሄኛው በአሁኑ ሰዓት እንግዲህ ተለቋል። ስለዚህ ያለምንም እንግልት ቤታችሁ ሆናችሁ ውል ወይም ደግሞ ሰነድ ወይም ለድርጅታችሁ ወይም ከድርጅታችሁ ለሚያስፈልጋችሁ ነገር ለኦንላይን ውል መጻጻፍ ትችላላችሁ በዚህ አፕሊኬሽን መሰረት። ስለዚህ ውጭ ሀገር ያላችሁ ሰዎች በዚህኛው አፕሊኬሽን የተለያዩ ነገሮችን ኦርደር ማድረግ ወይም ደግሞ እዛ ሆናችሁ መገበያየት ወይም የሆነ ነገርን በተቋም ላይ መግዛት ስትፈልጉ መሸጥም ማሻሻጥም ስትፈልጉ ግዴታ እናንተ እዚያ ቦታ ላይ መኖር አይጠበቅባችሁም። እዚህ ላይ ፋይዳ መታወቂያ እና ሰነዳችሁን በማስገባት እዚህ ውስጥ ባለው ፎርም ላይ ፎርሙን ሞልታችሁ ውል ተጻጻፋችሁ የፈልጋችሁን ነገር መግዛት መሸጥ ትችላላችሁ ማለት ነው። ስለዚህ ዳሽቦርዱ ይሄን ይመስላል እንደምትመለከቱት። መክፈቱ ተጠናቋል። እዚህ ጋር ሲቀጥል ደግሞ እንዲህ ስናደርገው ይኸው ራሱ የቻለ ደግሞ ሰነድ ቴሌሴግ ያዘጋጀልን የማመልከቻ ሰነድ አለ ማለት ነው። ኦሬዲ እኛ እዚህ ውስጥ ነው የምንገባው። ኦኬ። እና ሲቀጥል ደግሞ እኛ ለምንፈልገው ዓላማ ለምሳሌ አንድ ሰው ቦታ መግዛት ከፈለገ ቦታ የሚገዛበትን ነገር ወደም ማመልከቻ ወይም ራሱን የቻለ ወረቀት አለው። ለተለያዩ ለድርጅትም ይሁን ለተቋምም ይሁን እናንተ ለምትፈልጉት ነገር ፎርማችን ታዘጋጅላችሁ እናንተ እና እችነካለን ፌዴራላዊ መንግስት። እንግዲህ እዚህ ውስጥ ዳኛ አለ ማለት ነው። እኛ የሚጎበኘን ዳኛ ወይ ደግሞ ጉዳይ አደራዳሪ አካል አለ ማለት ነው። እንደምታዩት የትኛውም የፌዴራል መንግስት ፎርሞች ይፈልጋሉ። በየትኛው ነው እናንተ ለምሳሌ እዚህ ጋር ሰነዳችሁን ወይ ደግሞ ጉዳዩን መሙላት የምትፈልጉት ቅጽ አለ ማለት ነው። የሰነድ ማረጋገጫ እና ምዝገባ አገልግሎት እንደምትመለከቱት እዚህ ጋር ሲቀጥልም የውጭ ጉዳይ ሚኒስቴር ለምሳሌ ውጭ ሀገር ላይ ሆናችሁ የሆነ ነገር ከኢትዮጵያ ጋር ኮኔክት አድርጋችሁ ወይ ደግሞ መግዛት ወይም ደግሞ የሆነ ነገርን ማስፈጸም ስትፈልጉ ይሄን ትጠቀማላችሁ። የፍትህ ሚኒስቴር ማለት ያው አንዳንድ ነገሮች አሉ እነሱን ለመጠቀም እነዚህ ሰነዶች አሉ ማለት ነው። ይሄን ዳይሬክትሊ ስትነኩት እዚህ ጋር ኒው ፌዴራላዊ
አድቨርስ ላንስስ ይላል አፕሊኬሽን ይላል እና ራሱን ቻለ ሪዋርድ ያስቀመጠው ነገር አለ እና ስቴፑን በመከተል እናንተ ለምትፈልጉት አላማ አገልግሎት ነው የምትጠቀሙት። ይህን አፕሊኬሽን በጣም ደስ ይላል። የፌዴራል መንግስት ፎርሞች ፍትህ ሚኒስቴር ያል ማስለቀያ ፍሰት ይሄ ራሱ ለምሳሌ ውጭ ሀገር ያላችሁ ልጆች በአሁኑ ሰዓት ደግሞ የፖሊስ ክሊራንስ የሚባል ነገር አለ። ከዛ ጋር ተያይዞ ይሄ ነገር በጣም ጠቀሜታ ያለው መረጃ ነው። ወደፊት ደግሞ በትልቁ በዝርዝሩ ቪዲዮ ስራላችኋለሁ። ምክንያቱም እዛ ሆናችሁ ከኢትዮጵያ ላይ ይሄ ነገር ማስፈጸም ትችላላችሁ። እናንተ በኦንላይን አድርጋችሁ ፍሪ ማድረግ ትችላላችሁ። በጣም የሚጠቅም አፕሊኬሽን ነው። እንደምትመለከቱ